አብዛኛው ሰው ላፕቶፕ ሲገዛ የሚሰራቸው ብዙ ስህተቶች አሉ። በእነዚህም ስህተቶች ምክንያት የምንፈልገው ላፕቶፕ ወይም የገዛነው ላፕቶፕ የምንፈልገውን ስራ ፐርፎርም ሳያደርግልን ሊቀር ይችላል። ያ ማለት ደግሞ ምንድነው? የምንፈልገውን ስራ በትክክል ላይሰራ ይችላል። መጨረሻው ምንድነው ነው? ኪሳራ ነው። ስለዚህ እናንተም አዲስ ላፕቶፕ ለመግዛት እያሰባችሁ ከሆነ ከነዚህ ሰዎች ውስጥ ላለመመደብ ይህን ቪዲዮ እስከ መጨረሻው ድረስ መከታተል አለባችሁ። ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የራሳችሁን ፒሲ ያለምንም ስህተት በምትፈልጉትና በተመጣጣኝ ዋጋ መግዛት ትችላላችሁ ማለት ነው። አሁን ቀጥታ ወደ ያዝናቸው ፖይንቶች እናልፋለን። Okay, let's go. ላፕቶፕ ስንገዛ ከምንሰራቸው ስህተቶች የመጀመሪያው ምንድነው? የተዘረዘረውን ስፔክ ብቻ ማየት ማለት ነው። ከዚህ በተጨማሪ ምን ማድረግ አለብን? ኪቦርዱን ታይፕ አድርገን መሞከር አለብን። ምን ያክል ምቹ ነው ስንጽፍበት፣ ኪቦርዱን ስንነካው ምን ያክል ምቹ ነው የሚለውን ማየት አለብን። ኪቦርዱን ብቻ አይደለም ስፒከሩን ቼክ ማድረግ አለብን። ምን ያክል የስፒከሩን ሳውንድ ኳሊቲ በደንብ ቼክ ማድረግ አለብን። ጥሩ ድምጽ አለ ወይስ ጥሩ ያልሆነ ድምጽ ነው የሚያወጣው ላፕቶፕ? ያን የስፒከር ኳሊቲውንም ቼክ ማድረግ አለብን። በተጨማሪ ክብደቱንም ማየት አለብን። ስፔኩን ሊስት የሆኑትን ማየት ብቻ ሳይሆን የላፕቶፑን ክብደት ማየት አለብን። ይከብዳል ወይስ ይቀላል የሚለውን ማየት አለብን። ሌላኛውና ሁለተኛ የምንሰራው ስህተት ምንድነው? ፕሮሰሰሩን በምናይበት ጊዜ ኢንቴል ኮር ታይፕ አለው ወይም ኮር i5 ወይም ኮር i7 ሊሆን ይችላል። እያንዳንዳቸው ደግሞ የራሳቸው የሆነ ኒው እና ኦልድ ጄነሬሽን አላቸው። ለምሳሌ ኮር i7 10ኛ ጄነሬሽን ሊኖር ይችላል፣ ኮር i7 14ኛ ጄነሬሽን ሊሆን ይችላል። ስለዚህ በዚህ ጊዜ የምንሰራው ስህተት ምንድነው? ኮር i7 በእርግጥ ኮር i7 ከኮር i5 ይበልጣል፣ ግን የሚበልጥበት ሚንስ ደግሞ አለው። ለምሳሌ ኮር i7 እና ኮር i5 ሁለቱም በተመሳሳይ ጄነሬሽን ከሆኑ ወይም ደግሞ ሁለቱም በ12ኛ ጄነሬሽን ከሆኑ ይሄ እርግጥ ነው ኮር i7 ይበልጣል። ግን ኮር i7 10ኛ ጄነሬሽን ከኮር i5 14ኛ ጄነሬሽን አይበልጥም። ኮር i7 ሆኖ 10ኛ ጄነሬሽን እና ኮር i5 ሆኖ 14ኛ ጄነሬሽን አንድ ስላልሆነ ማለት ነው። በእርግጥ በቁጥራቸው ብቻ ወይም ኮሩን በምናይበት ጊዜ ኮር i7 ከኮር i5 ይበልጣል። ግን ጄነሬሽኑን በምናይበት ጊዜ ኮር i5 ሆኖ 14ኛ ጄነሬሽን ከኮር i7 10ኛ ጄነሬሽን ይበልጣል። ሶ ቼክ ማድረግ ያለባችሁ ጄነሬሽኑን ጭምር ነው እንጂ ኮር i ብሎ ቁጥሩን ብቻ አይደለም ማለት ነው። ሌላው የምንሰራው ስህተት ምንድነው? ለሆነ ፒሲ ወይም የሆነ ላፕቶፕ ከሚገባው በላይ ገንዘብ ማውጣት። ብዙዎቻችን የምናስበው ምንድነው? ላፕቶፕ እንጠይቃለን። በጣም ውድ ከሆነ ያ ፒሲ ወይም ያ ላፕቶፕ በጣም ጥሩ ኳሊቲ ያለው እንደሆነ አድርገን ነው የምንስለው። ያ ማለት ግን ልክ አይደለም። እንደየብራንዱ ሊለያይ ይችላል። የኤችፒ እና የዴል ላፕቶፖች ሁለቱ ላፕቶፖችን በተመሳሳይ ስፔክ ወስደን ዋጋቸውን ቼክ ብናደርግ አንድ አይነት አይሆንም። የተለያየ ዋጋ ሊኖራቸው ይችላል ማለት ነው። ስለዚህ ይህንን ልዩነት በደንብ አውቃችሁ ላፕቶፓችሁን ብዙ ብር ሳታወጡ ወይም በተመጣጣኝ ዋጋ መግዛት አለባችሁ ማለት ነው። ከዚህ ብር ሳንወጣ አንዳንድ ሰዎች ላፕቶፕን የሚፈልጉት አገልግሎት ሌላ፣ የሚገዙት የላፕቶፕ አይነት ደግሞ ሌላ። ምንድነው? ላፕቶፕን የምንፈልገው ለጥናት ሊሆን ይችላል ወይም ደግሞ ለቢሮ ስራ ሆኖ የምንገዛው የላፕቶፕ አይነት ግን ጌሚንግ ላፕቶፕ የምንገዛ ሰዎች አለን። ይሄ ደግሞ ልክ አይደለም። ወይም ደግሞ ምንድነው የሚባለው ኦቨርፔይንግ የምንለው ኮንሰፕት ነው ማለት ነው። በእርግጥ አንዳንድ ሰዎች አሉ ከጥናትና ከኦፊስ ወርክ በተጨማሪ ደግሞ ጌሞችን ለመጫን የሚፈልጉ ሰዎች ሊኖሩ ትችላላችሁ። ለእናንተ ልክ ነው። ግን ለጥናት ብቻ ወይም ደግሞ ለኦፊስ ወርክ ብቻ ፈልጋችሁ ጌሚንግ ላፕቶፕን የምትገዙ ሰዎች ግን ይሄ ገንዘብን ማባከን ነው እንጂ ሌላ ትርፍ ነገር የለውም። ለጥናትና ለኦፊስ ወርክ ከሆነ የምትፈልጉት ግን ቀለል ያሉ ላፕቶፖችን በደንብ ስለሚያሰሯችሁ ማለት ነው። በተቃራኒ በኩል ደግሞ ምንድነው? በጣም ርካሽ ላፕቶፕ የምንገዛ ሰዎች አለን። ይህ ማለት ነው ላፕቶፕን የምንፈልገው ለአርኪቴክቸር ትምህርት ወይም ደግሞ ለቪዲዮ ኤዲቲንግ ከሆነ የምናወጣው ብር ከፍ እንደሚል ማወቅ አለብን። ምክንያቱም እነዚህ ፒሲዎች ሃይ ፐርፎርማንስ አላቸው፣ የምንፈልገውን ታስክ ስሙዝሊ መስራት የሚችሉ ናቸው። እናንተ ግን እነዚህ ነገሮች ወይም ቪዲዮ ኤዲቲንግ፣ 3D አኒሜሽን መስራት ፈልጋችሁ ይዛችሁ የምትመጡት በጀት ዝቅ ያለ ከሆነ የምትፈልጉትን ፒሲ አያስገዛችሁም ማለት። ስለዚህ በዚህ ጊዜ ምንድነው ትገዛላችሁ፣ የሆነ ፒሲ በያዛችሁት ብር ያሰራኛል ብላችሁ ትገዛላችሁ። መጨረሻው ግን ኪሳራ ነው የሚሆነው። ምክንያቱም አያሰራችሁም፣ ለረጅም ጊዜ አይቆይም፣ ቶሎ ሊበላሽባችሁ ይችላል። ስለዚህ በቻላችሁት መልኩ የምትሰሩትን ስራና የምትገዙትን ላፕቶፕ ማመጣጠን አለባችሁ። የምትገዙት ላፕቶፕ ከምትሰሩት ስራ ፍጹም የተራራቀ መሆን የለበትም ማለት ነው። ሌላው የምንሰራው ስህተት ምንድነው? ስለ ፖርታቢሊቲ በጣም የምንጨነቅ ሰዎች አለ። ይህ ማለት ነው የሆነ ላፕቶፕ አገኛችሁ፣ ያ ላፕቶፕ የምትፈልጉት ነው፣ ስፔኩ እናንተ በምትፈልጉት ስፔክ የተቀመጠ ላፕቶፕ ነው። ሰው አገኛችሁት፣ ለመግዛት አሰባችሁ። ላፕቶፕን በምትይዙበት ጊዜ ሊከብዳችሁ ይችላሉ። ስለዚህ በዚህ ጊዜ ምንድነው የሚያደርጉት ሰዎች? ስለሚከብድ ሌላ ላፕቶፕ ይፈልጋሉ፣ ወይም ቀለል ያለ በዛ ስፔክ ቀለል ያለ ላፕቶፕ ይፈልጋሉ። ግን ይህን የሚወስነው ምንድነው? የምትሰሩት ስራ ነው። ለምሳሌ ቪዲዮ ኤዲተር ከሆናችሁ፣ የአርኪቴክቸር ተማሪዎች ከሆናችሁ የምትሰሩት ስራ ምንድነው? የሆነ ኦፊስ ትቀመጣላችሁ፣ ለረጅም ሰዓት ታሳልፋላችሁ ማለት ነው እዛ ኦፊስ ላይ። ስለዚህ በዚህ ሰዓት ምንድነው የላፕቶፕ መጠን፣ የስክሪኑ ስፋት ሊያስጨንቃችሁ አይገባም። ግን ያ ፒሲ ለእናንተ የምትፈልጉትን ትዕዛዝ ወይም የምትፈልጉትን ታስክ ይሰራላችኋል የሚለውን በደንብ ማወቅ አለባችሁ እንጂ የስክሪን ሳይዝ ስፋት፣ የላፕቶፕ ክብደት ማተር ሊያደርጋችሁ አይገባም ማለት። ግን በተቃራኒው የምትሰሩት ስራ በየሰዓቱ ሎኬሽን እየቀየራችሁ የሚሰሩ ከሆነ ያ ማለት ደግሞ ምንድነው ለምሳሌ
ለምሳሌ ለጥናት ከሆነ የፈለጋችሁት ላፕቶፕ የምናጠናው ቦታ ላይብረሪ ሊሆን ይችላል፣ ሰምዌር ስፔስ ሊሆን ይችላል፣ ወይ ደግሞ የሆነ ግሪነሪ ጸጥ ያለ ቦታ ሊሆን ይችላል። ስለዚህ እየተንቀሳቀሰን ነው የምናጠናው። ለነዚህ ግን በእርግጥ ቀለል ያለ ላፕቶፕ እና አነስ ያለ ስክሪን ሳይዝ ያላቸው ላፕቶፖችን ብትገዙ ሪከመንድ አደርጋችኋለሁ። ግን ከዚህ ውጭ ያለውን ብዙ ጊዜ ኦፊስ ውስጥ የምታሳልፉ ከሆነ የሆነች ቦታ ላይ ቁጭ ብላችሁ ረዥም ሰዓታትን የምታሳልፉ ከሆነ ክብደት ማተር ሊያደርጋችሁ አይገባም ማለት ነው። ሌላው የምንሰራው ስህተት ምንድነው? የራም ታይፕ ቼክ አለማድረግ ነው። የተለያዩ ራም ታይፖች አሉ። ለምሳሌ DDR3 ሚሞሪ፣ DDR4 ሚሞሪ እና DDR5 ሚሞሪ ራሞች አሉ። DDR3 ማለት ኦልድ እና አውትዴትድ ወይም ደግሞ የቆየ የራም ታይፕ ነው። DDR4 ማለት ደግሞ አሁን ላይ አብዛኞቹ ላፕቶፖች የተጠቀሙ ያሉት የራም ታይፕ ነው። DDR5 ማለት ደግሞ ሌተስት እና በጣም ፈጣን የላፕቶፕ ራም ታይፕ ነው። ይህ ራም ታይፕ ብዙ ጊዜ የሚገኘው የት ነው? ጌሚንግ ላፕቶፖች ላይ እና አዳዲስ ከሚመጡ ላፕቶፖች ላይ ነው ተገጥሞ የምናገኘው DDR5 ራምን። ስለዚህ በዚህ ጊዜ የምትገዙት ፒሲ ለጥናትና ለቢሮ ስራ ከሆነ DDR4 ብገዙ ተመራጭ ነው። DDR3 ባገዙ እኔ እመክራችኋለሁ። ምክንያቱም ኦልድ እና አውትዴትድ የሆነ የራም ታይፕ ስለሆነ ማለት። ግን አሁን እንዳልኳችሁ ለጥናትና ለኦፊስ ወርክ ከሆነ DDR4 በት ለስሪዲ አኒሜሽን፣ ለቪዲዮ ኤዲቲንግ እና ለአርኪቴክቸር ስራዎች የምጠቀሙ ከሆነ DDR5 ሚሞሪ ያለውን ራም ብገዙ ሪከመንድ አደርጋችኋለሁ። ሌላው አብዛኞቻችን የምንሰራው ስህተት ምንድነው? ወደ ስቶሬጅ ስንመጣ ስቶሬጅ ስንል አይምሯችን ላይ ቀድሞ የሚመጣው ምንድነው? ካፓሲቲ የሚለው ብቻ ነው። ያ ፒሲ ስቶሬጁ ምን ያክል ነው መጠኑ ማለት ነው። 512 GB ነው፣ 1 ቴራባይት ወይስ 2 ቴራባይት? ከዛ ውጭ ያለው ነገር ኬር አይሰጠንም። ይሄ ደግሞ በጣም ትልቅ ስህተት ነው። ምንድነው? ስቶሬጅ በምናይበት ጊዜ ታይፑን በደንብ ማየት አለብን ነው። ኤቭሪቲንግ ስታዩ ታይፑን ማየት አለበት። ከስሙ በተጨማሪ ታይፖች ውስጥ ምን አይነት ታይፕ አለው፣ ከነዛ ታይፖች ውስጥ የትኛው ነው የተሻለ የሚለውን ማየት አለባችሁ። ለምሳሌ ቅድም ራም ላይ እንዳሳየዋችሁ ስቶሬጅ ላይ ስንመጣ SSD እና HDD ስቶሬጆችን እናገኛለን። ይህ ማለት ነው HDD ማለት ሃርድ ዲስክ ድራይቭ ነው። ብዙ ፋይሎችን መያዝ ይችላል። እነዚህ ፋይል ታይፖች ደግሞ ብዙ ጊዜ ምንድናቸው? ፎቶዎች፣ ኦዲዮዎች፣ ቪዲዮ ሊሆን ይችላል እና ትላልቅ ፋይሎችን መያዝ ይችላል። በሌላ በኩል ደግሞ SSD ወይም ሶሊድ ስቴት ድራይቭ የምንለው በጣም ፋስት እና ሌተስት የሚባለው የስቶሬጅ ታይፕ ነው። SSD ከHDD የሚለይበት ፋይል ትራንስፈር በምናደርግበት ጊዜ በጣም ፈጣን የሆነ የፋይል ትራንስፈር ታይም አለው ማለት ነው። ከHDD ወደ ሌላ ድራይቭ ወይም ደግሞ ወደ ሌላ ስቶሬጅ ትራንስፈር በምናደርግበት ጊዜ በጣም ብዙ ሰዓት ሊወስድብን ይችላል። ግን ከSSD ወይም ደግሞ ከሶሊድ ስቴት ድራይቭ ወደ ሌላ ድራይቭ ወይም ወደ ሌላ ስቶሬጅ ፋይሎችን ትራንስፈር በምናደርግበት ጊዜ በጣም ፈጣን ነው የሚሆነው ማለት ነው። በተጨማሪ ታስኮችን በምንሰራበት ጊዜ SSD ስቶሬጅ ከሃርድ ዲስክ ድራይቭ ከ5 እስከ 10 እጥፍ ፐርፎርም ማድረግ ይችላል ማለት ነው። እናንተ የምትሰሩትን ስራና ስቶሬጅ ታይፑን በዚህ መልኩ ሪሌት በማድረግ የምትፈልጉትን ስቶሬጅ ታይፕ መርጣችሁ መግዛት ትችላላችሁ ማለት ነው። ግን እኔ ሪከመንድ ማድረጋችሁ የሁለቱንም ኮምቢኔሽን ሃርድ ዲስክ ድራይቭ እና ሶሊድ ስቴት ድራይቭ ያለውን ላፕቶፕ ብገዙ እናንተ ተመራጭ ይሆናል። እዚህ ጋር የሚጨምርላችሁ ነገር ምንድነው? ስቶሬጅ እና ራም በምታዩበት ጊዜ ያ ስቶሬጅ ወይም ያ ራም አፕግሬዴብል ነው ወይ ማለት ከተወሰኑ ጊዜያት በኋላ ከፍዬ ማስጨመር ማሳደግ ብፈልግ ማደግ ይችላሉ። ያ ስቶሬጅ 512 GB ከሆነ ወደ 1 ቴራባይት ወይ ወደ 2 ቴራባይት ማደግ ይችላሉ። ራም ከሆነም ከ16 GB ወደ 32 GB ማደግ ይችላሉ የሚለውን ነገር በደንብ ማጣራት አለባችሁ ማለት ነው። ምክንያቱም ለምሳሌ ቪዲዮ ኤዲተሮች ከሆናችሁ ታውቁታላችሁ ፋይል ሳይዛችሁ ምን ያክል እንደሚሆን። ጌመሮችን በተመሳሳይ ላርጅ ሳይዝ ያላችሁ ፋይሎችን ነው የምትጭኑት። እየጨናችሁ በመጣችሁ ቁጥር ፒሲያችሁ ስቶሬጅ እየሞላ ይመጣል። ስለዚህ በዚህ ጊዜ ምን ያስፈልጋችኋል? ወይ ኤክስተርናል ስቶሬጅ ያስፈልጋችኋል፣ አንለስ ደግሞ አፕግሬድ የሚሆን ላፕቶፕ ገዝታችሁ ስቶሬጃችሁንም ራማችሁን አፕግሬድ በማድረግ ላፕቶፓችሁን ለረጅም ጊዜያት መጠቀም ትችላላችሁ ማለት ነው። ሌላኛው ስህተት ምንድነው? ይህ ከሌሎቹ አንጻር ከባድ ስህተት አይደለም፣ ግን ቀለል ያለች ፖይንት ነች። ምንድነው? አይታችሁ ከሆነ ሻጮች ወይም ላፕቶፕ የሚሸጡ ሰዎች ብራንድ ኒው ብለው ያስቀምጣሉ ላፕቶፑን ማለት ነው በሚሸጡበት ጊዜ። ያ ማለት ደግሞ ገና አዲስ ነው፣ ምንም ዩዝድ አይደለም ማለት ነው። ይህንን ቼክ የምታደርጉበት ሌላኛው ሚንስ ምንድነው? ባትሪ ቻርጅ ሳይክል የሚባል አለ። የባትሪያችን ወይም የፒሲያችን ባትሪ ስንት ጊዜ ተቻርጇል የሚለውን ነምበር የሚያሳይልን ነው። ያ ቁጥር በጣም ከፍ ካለ የላፕቶፕ አዲስ አይደለም ወይም ደግሞ ዩዝድ ነው ማለት ነው። ቻርጅ ሳይክሉ ቁጥሩ ግን ካነሰ ላፕቶፑ ወደ ኒው ወይም ወደ ብራንድ ኒው የተጠጋጋ ላፕቶፕ ነው ወይም ደግሞ ብራንድ ኒው ነው ማለት እንችላለን። ይህንን ስህተት እንዳትሰሩ ባትሪ ቻርጂንግ ሳይክሉን ቼክ አድርጋችሁ መግዛት አለባችሁ ማለት። ሌላው ስህተት ምንድነው? ቢውልድ ኳሊቲ ቼክ አለማድረግ። ምንድነው? ስፔኩን አየነው፣ ስፔኩ እኛ የምንፈልገው ስፔክ ስለሆነ ብቻ ያን ላፕቶፕ ገዛ ነው። ግን ቢውልድ ኳሊቲው ጥሩ ካልሆነ ያ ላፕቶፕ ለረጅም ጊዜ አይገለግልንም ማለት ነው። ቢውልድ ኳሊቲ ማለት ምንድነው? ለምሳሌ የምንገዛው ፒሲ ሜታል ቢውልድ ሊሆን ይችላል ወይ ደግሞ ፕላስቲክ ቢውልድ ሊሆን ይችላል። ይህ ማለት ደግሞ ሜታል ቢውልድ ከሆነ ሶሊድ ናቸው፣ በጣም ጠንካራ ናቸው። በትናንሽ ኮሊዥን ወይም ግጭት ሊበላሹ አይችሉም፣ ክራክ ሊያደርጉ አይችሉም። በተቃራኒ ደግሞ ምንድነው? ፕላስቲክ ቢውልዶች በትናንሽ ግጭቶች ሊሰበሩ ይችላሉ። ፕላስቲክ ቢውልድ የምንላቸው ደግሞ የላፕቶፓችን ከቨር ወይም ሽፋኑ የተሰራው ከምንድነው? ከፕላስቲክ ነው ማለት። ያ ማለት ደግሞ በትናንሽ ግጭቶች ክራክ ሊያደርግ ይችላል፣ ሊሰበር ይችላል። ይህ ላፕቶፕ ለረጅም ጊዜ ሳንጠቀመው ቶሎ ሊበላሽብን ይችላል ማለት ነው። ቢውልድ ኳሊቲውን በደንብ ቼክ አድርጋችሁ መግዛት አለባችሁ። ክብደት የማያስጨንቃችሁ ከሆነ ሜታል ቢውልድ ብገዙ ለእናንተ ሪከመንድ አደርጋለሁ።
አደርግላችኋለሁ። ምክንያቱም ፒሲ ነው፣ ሊወድቅ ይችላል፣ ሊመታ ይችላል። ሰው ቶሎ እንዳይሰበርና ከአገልግሎት ውጭ እንዳይሆን ሜታል ቢልት ተጠቀሙ ሪከመንድ አደርጋችኋለሁ። ሌላው ትልቁ ስህተት ምንድነው? ፖርቶችን ቼክ አለማድረግ። ፖርት ማለት በላፕቶፖች በግራ በኩል ወይም በቀኝ በኩል ወይ ደግሞ ከጀርባ በኩል ያሉ ኦፕን ስፔሶች ወይም ቀዳዳዎች ናቸው። ሶኬቶችን የምንሰካበት ፍላሽ ሊሆን ይችላል፣ ማውስ፣ ኪቦርድ፣ የተለያዩ ነገሮች የሚሰኩበት ቦታዎች ናቸው። ላፕቶፕ ለመግዛት ስናስብ እነዚህ ፖርቶች በደንብ ቼክ ማድረግ አለብን። ምን አይነት ፖርቶች አሉት፣ የት አካባቢ ይገኛሉ እና ስንት ናቸው እነዛ ፖርቶች። ለምሳሌ የቻርጀር ፖርት ወይም የቻርጀር መቀበያ ቦታው ቤት በኩል ነው ያለው፣ ከጎን ነው ወይስ ከጀርባ? ይህን ቼክ ማድረግ አለባት። እናንተ የምትፈልጉት ከጀርባ ሊሆን ይችላል ወይ ደግሞ ከጎን ሊሆን ስለሚችል እንደየፍላጎታችሁ ቼክ ማድረግ አለባችሁ። ሌላኛው ደግሞ ምንድነው የፖርቶቹ ብዛትም ሊያስጨንቃችሁ ይገባል። ምክንያቱም አንዳንዴ ምንድነው አንድ ዩኤስቢ አብዛኞቻችን የምናውቀው ፖርት ዩኤስቢ ነው ወይም ደግሞ የፍላሽ የምንሰካበት ፖርት፣ ያ ፖርት ሚኒመም 2 ፖርት ቢኖር ተመራጭ ነው። ምክንያቱም ኤክስተርናል ኪቦርድ እና ማውዝ ሊኖረን ስለሚችል እነዛን ማቴሪያሎች የምንሰካበት 2 የዩኤስቢ ፖርቶች ያስፈልጉናል። ስለዚህ 2 ፖርት ያለውን መምረጥ አለብን በምንገዛበት ጊዜ። ሌላኛው ፖርት ምንድነው ታይፕ ሲ ኬብላችን የምንሰካበት ፖርት ነው። ያ ለምንድን የሚያስፈልገው ፋይል ትራንስፈር በምናደርግበት ጊዜ በጣም በፍጥነት ፋይሎቹን ትራንስፈር ስለሚያደርግ አትሊስት አንድ ታይፕ ሲ ፖርት ቢኖረው ተመራጭ ነው። ሌላው ትልቁ ስህተት ምንድነው አንዱ ስፔክ ብቻ ስለተመቸን ያ ፒሲ ጥሩ እንደሆነ አድርገን የምንገዛ ሰዎች አለን። ይህ ምንድነው ለምሳሌ የፒሲውን ግራፊክስ ካርድ ስናይ 4068 ጂቢ ግራፊክስ ሆኖ ዋጋውን በምንጠይቅበት ጊዜ እኛ ከያዝነው በጀት ጋር ወይም እኛ ከያዝነው ብር ጋር ተማጣኝ ከሆነ ያን ፒሲ ቀጥታ መግዛት ማለት ነው። ሌላውን ስፔክ ሳናይ ጀነሬሽኑን ማየት አለብን፣ ስቶሬጁን ሳናይ፣ ራሙን ሳናይ፣ ምንም ነገር ሳናይ በአንድ ስፔክ ብቻ ኦብሰስ በመሆናችን ያለሱ መኖር እንደማንችል አድርገን የምናስብ ሰዎች አለንና ይህ ደግሞ ስህተት ነው። ምክንያቱም ምንድነው አንዱ ስፔክ አሪፍ ስለሆነ ሌላኛው ደግሞ መጥፎ ከሆነ ያ የምትገዙት ላፕቶፕ ለረጅም ጊዜ ፐርፎርም አያደርግላቸውም፣ ቶሎ ሊበላሽ ይችላል። ስለዚህ በምትገዙበት ጊዜ ሁሉንም ስፔኮች እናንተ የምትፈልጉት ስፔክ ካለ በጣም ጥሩ አሪፍ ነው፣ ግን እሱ ስላለ ብቻ ሳይሆን የተቀሩት ስፔኮች ደግሞ በደንብ አሪፍ መሆን አለባችሁ። ስለዚህ ያንን ኮንሲደር አድርጋችሁ ነው መግዛት ያለባችሁ እንጂ አንዱ ስፔክ ብቻ አሪፍ ስለሆነ እናንተ ከያዛችሁት በጀት ጋር አንድ አይነት ስለሆነ ስለተመጣጠነ ብቻ ያንን ፒሲ መግዛት የለባችሁም ማለት ነው። ሌላው ስህተት ምንድነው በቂ ፓወር ያለው ፒሲ አለመግዛት። ይህ ማለት ምንድነው ለምሳሌ የአርኪቴክቸር ተማሪዎች ልንገዛ እንችላለን። ያ ፒሲ ግን አርኪቴክቸርን ወይም ለቪዲዮ ኤዲቲንግ ኮርስን ሊሆን ይችላል። ያ ቪዲዮ ኤዲቲንግ ኮርስን ተምራችሁ እስከጨርሱበት ብቻ ሳይሆን መግዛት ያለባችሁ ተምራችሁ ከጨረሳችሁ በኋላ ቪዲዮ ኤዲቲንግ በዛ የምትሰሩበት ወይም ደግሞ አርኪቴክቸር ተምራችሁ ከጨረሳችሁ በኋላ አርኪቴክቸርን በዛ የምትሰሩበት ፒሲ መሆን አለበት። ለተወሰኑ ዓመቶች ብቻ እስከጨርስ ብላችሁ መግዛት ሳይሆን ያለባችሁ ከጨረስኩ በኋላ ያሰራኛል የምፈልገውን ስራ መስራት እችላለሁ የሚለውን ማየት አለባችሁ ማለት ነው። በተጨማሪ ደግሞ ምንድነው ኢነፍ ፓወር ሲባል ለምሳሌ ለቪዲዮ ኤዲቲንግ ከሆነ የገዛችሁት ያ ፒሲ ቪዲዮ ኤዲቲንግን ብቻ ሳይሆን የተለያዩ ሶፍትዌሮችን ራን ማድረግ አለበት። ላፕቶፕ ስገዙ ሊሚትድ የሆነ ፐርፐስ ሳይሆን ከዛ ፐርፐስ በተጨማሪ ደግሞ ሌላ ጥቅሞችን ሌላ ስራዎችን ምን ሊያሰራኝ ይችላል የሚለውን ነገር ማየት አለባችሁ ማለት ነው። ሌላው ስህተት ደግሞ ምንድነው ብራንዶች ጋር በጣም ሪሌ ማድረግ። ምንድነው ይሄ አንዳንድ ሰዎች አሉ የዴል ምርት አይመቸኝም፣ የኤችፒ ምርት አይመቸኝም ወይ ደግሞ ሰም ሌላ ብራንድ የሆነ ብራንድ አይመቸኝም የሚል ሀሳብ ማለት ነው። ለኔ ይሄ ፐርሰናል ኦፒኒየን ይመስለኝ። ምክንያቱም ምንድነው ዴል የማይመቸው ሰው ሊሆን ይችላል፣ ግን ምንድነው የምንፈልገውን ስራ የሚሰራልን ከሆነ የምንፈልገውን ነገሮች ሁሉ ስሙዝሊ ፐርፎርም ማድረግ የሚችል ከሆነ ዴልን ከመግዛት ወደ የሚያስቀረን ነገር የለም። ሁሉም ብራንዶች የራሳቸው የሆነ አሪፍ የሚሉት ላፕቶፕ ስላላቸው ማለት ነው። ዋናው ነገር እናንተ ማየት ያለባችሁ ብራንዱን ስም ሳይሆን የብራንዱን መውደድ አለመውደድ ሳይሆን የምትፈልጉትን ስራ ፐርፎርም ማድረግ ከቻለ ወይ የምትፈልጉትን ታስክ በጊዜው ሰርቶ የሚያቀርብላችሁ ላፕቶፕ ከሆነ ብራንዱ ላይ ሞር ፎከስ ባታደርጉ ተመራጭ ነው። ሌላው ስህተት ምንድነው ለሰዎች ፍላጎት ብለን የምንገዛ አይነት ሰዎች አለን። ምንድነው ይሄ ጓደኞቻችን ጋር ለመግዛት እንሄዳለን፣ ላፕቶፕ ይቀርቡልናል ላፕቶፖች፣ እኛ በጣም እንወዛገባለን። ይህ ደግሞ የሁሉም ሰው ባህሪ ነው። ለመግዛት ሲሄድ ይወዛገባል፣ ምክንያቱም አማራጮች ስለሚበዙለት ማለት ነው። ስለዚህ ጓደኛችን ይዘን እንሄዳለን፣ የሆነ ፒሲ ይመርጥልናል። እሱ አሪፍ ነው ያለው ፒሲ ለእኛም አሪፍ ሆኖ ሊታይልን ይችላል፣ ግን ያ ልክ አይደለም። ቅድም መጀመሪያ ላይ እንደነገርኳችሁ ስፔኮቹን በዲቴል ማወቅ አለባችሁ። ምን ነገሮችን የምትፈልጉትን ላፕቶፕን ለምን እንደምትፈልጉት ፐርፐዙን፣ ለዛ ፐርፐዝ የሚሆን ላፕቶፕ ምን አይነት ነው፣ ይሁን ሁሉ ነገር ማወቅ አለባችሁ እንጂ ጓደኛችሁ ይሄ ያምራል ስላለ ብቻ ያንን መግዛት የለባችሁ። ቢውልድ ኳሊቲው ወይም ደግሞ የውጭ ገጽታው ስላማረ ብቻ ይህን ላፕቶፕ ግዛ ብሎ ወይም ግዢ ብሎ ሪከመንድ ሊያደርጋችሁ ይችላል። ስለዚህ እናንተ ምን እንደምታደርጉት በዚህ ጊዜ ያንን ላፕቶፕ እሱ ስላለው መግዛት ሳይሆን የምትፈልጉትን ስራ ሰርቶ ያቀርብላችኋል የሚለውን ነገር ማወቅ አለባችሁ ማለት ነው። ሌላኛውና የመጨረሻው ስህተት ምንድነው ዩቲዩብ ላይ ወይም ሶሻል ሚዲያ ላይ ሪቪዎችን አለማየት። ምንድነው ብዙ በጣም በመቶ ሺዎች የሚቆጠሩ የላፕቶፕ ሪቪዎች አሉ።
የተወሰኑ ሪቪዎችን በማየት እነሱን ኮምፔር በማድረግ መግዛት አለባችሁ። ያ ደግሞ ምንድነው አንዳንድ ሪቪዎች አሉ በእርግጥ ተከፍሏቸው የሚሰሩ ማለት ለምሳሌ አፕል ከከፈላቸው ስለ አፕል ፖዚቲቭ ነገር የሚያወሩ፣ ስለ ሌላ ላፕቶፕ ደግሞ ኔጌቲቭ ነገሮችን የሚያወሩ አሉ። ማመዛዘን አለባችሁ ራሳችሁ። ፖዚቲቭ ነገር የሚያበዛ ሪቪው ሳይሆን ኔጌቲቭን የሚነግራችሁ መሆን አለበት። በአጠቃላይ ምን ለማስፈልግ ነው ሪቪው ማየት በጣም ይጠቅማል። እኔም ላፕቶፕ ስገዛ የራሴን ጌሚንግ ላፕቶፕ ስገዛ ሪቪው አይቼ እንዲሁም የሚያውቁ ሰዎችን ጠይቄ ነው የገዛሁት። የዛሬ ቪዲዮ በአጠቃላይ ይህንን ይመስል ነበር። ብዙ ነገሮች እንዳገኛችሁ ተስፋ አረጋለሁ። ብዙ የሚጠቅሙ ነገሮችን አግኝታችኋል። ከእንግዲህ በኋላ ላፕቶፕ ለመግዛት እያሰባችሁ ከሆነ ሳትሳሳቱ የምትፈልጉትን ላፕቶፕ በተመጣጣኝ ዋጋ መግዛት ትችላላችሁ። ከዚህ በፊት የገዛችሁም ካላችሁ ደግሞ ከነዚህ ሚስቴኮች ውስጥ የተወሰኑትን ሚስቴኮች ሰርታችሁ እንደሚሆን አልጠራጠርም። እነዚህን ሚስቴኮች አልሰራውም ብላችሁ የምታስቡ ከሆነ የላፕቶፓችሁን ታይፕ እና የገዛችሁትን ዋጋ ኮመንት ሴክሽን ላይ ያስቀምጡልኝ። እኔ አንድ ባንድ ቼክ አድርጌ ሪፕሌስ ትላችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ይህ የአማንቶክ ዩቲዩብ ቻናል ነው። ፈጣን የቴክኖሎጂ እና የትምህርት ኢንፎርሜሽኖችን ቶሎ የማቀርብበት ቻናል ነው። ቤተሰብ ካልሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም እኔን ለማበረታታትና ይህ ቪዲዮ ለብዙዎች እንዲዳረስ የላይክ በተኗን መጫን እንዳይረሱ። መልካም ጊዜ። ጨርሰናል።